ሰላም ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም እኔ ደህና ነኝ፣ እግዚአብሔር ይመስገን። ቤተሰብ ዛሬ የመጣሁበት ነገር ደግሞ ስለ ሄርሜላ፣ ስለ ሩታና ስለ ነፂ ነው። እንዲሁም ስለ አብርሃም ነው። የአብርሃም ፍቅረኞች እኮ እንደው ቅጡ ጠፋቸው። በጣም በእውነት ቅጡ ነው የጠፋቸው። ሲጀመር ማለት አንድ ወንድ እንደው ከአንድ ወንድ ውጭ አናውቅም ብለው ነው ወይስ ትዳር በእንትን ሆነ እንዲህ በስራ ልምድ ሆነ እንዲህ ወገን ወዴት እየሄደ ነው? የተያዘ ወንድ ላይ እንደው ፊት ማለት እንዴት ያለ ነገር ነው? አብርሃም እኮ አንድ ሰው ብቻ ነው። ያምን ያፈቅራለሁ፣ ያምን የማፈቅራለሁ፣ ያምን የማፈቅራለሁ። ምን አይነት ነገር ነው? አራት ሰዎች አረ ላይናችንም እንደው እንትን በሉ። አረ በጣም ከባድ ነው ይሄ ነገር። እንደው ጥሩ አይደለም፣ ሲጀመር ጥሩ አይደለም ማለት አንዴ መያዙን ያወቀት ለምንድን ነው ሌላ ጊዜ ሌላ ሰዓት አንዷ መታ ደግሞ እኔ አፈቅርሃለሁ እንደውሽ በአደባባይ እኮ ነው። በአደባባይ ሚስት እንዳለው ተናገረ በአደባባይ። አረ ሴቱም እንኳን አላፍርም አለ እኮ። ማፈር አጣን እኮ። አረ እባካችሁ ሴቶችም አታሰድቡን ነው ማለት እንደው አታሰድቡን። እንደው በአደባባይ ሴት ልጅ አትጠይቅም። አታሰድቡን እባካችሁ። መያዙን ካወቃችሁ በቃ ለቀቅ አድርጉት፣ ልጁን ለቀቅ አድርጉት። አሁን የልጅ አባት ሆኗል። የልጅ አባት ከሆነ ደግሞ እንግዲህ የሩታ ባል ነው ምን ያለበት። ያለፈው ህይወቱም ያላለፈው ህይወቱም እንግዲህ ቀረ ዙሮ ዙሮ። አረ ሰዎች አረ እየተሳሰብን ጆሮአችንም ላይናችንም የሚመጥን ነገር እናድርግ። ጥሩ አይደለም። አሁንማ እኮ በጣም በዛ እኮ በጣም በዛ። በጣም አሁን ደግሞ ሌላይቱ መታ ደግሞ አሁን አፈቅርሃለሁ ትላለች። ይሄ ልጅ እንዴት ነው? ወይስ የስራ ልምድ የትዳር የስራ ልምድ እየጠየቀ ይመስለኛል። አሁን ሳስቡ ትዳር የስራ ልምድ እየጠየቀ ይመስለኛል። እንግዲህ ስራ ልምድ የሌለው ወንድ ማግባት አይችልም ማለት ነው። እንግዲህ ዞሮ አገባ ሲባል ነው ወዳችሁ ፊት ጥምጥሉት። አገባ ሲባል ፊት። ኧረ ስነ ስርዓትን ያዝ። ኧረ ስነ ስርዓትን ያዝ። እኔ በፊት በዘመኑ ሳውቅ አገባ የተባለ ወንድ እንኳን አይደለም ወደዋለሁና እንደው ሲጀመር ምንም ሲባል አልሰማም ማለት ፈቶ እንኳን አይገባም። የከሌ ባል አይደል ነው ሲባል የምሰማው። ዛሬማ እንደዚህ ነው ገና አንዱ ሳይፈታ አንዱ ፊት ይላል። አንዱ ሳይጨርስ አንዱ ፊት ይላል። ምን አይነት ዘመን ነው እንዴ? ኧረ ሴቶች እባካችሁ ተረጋጉ። ደግሞ እኮ እሱ ሆነ ወዳቸዋለሁ የሚለው እነሱ ናቸው ወዳቸዋለሁ። አሁን በቃ አብርሃም ማነው ስሟ